ደስታ ቀን ቀን እኛን አልዘየርሽም፣ የት ሄደሽ ነው? ምን ሆነሽ ነው? ለምንድን ነው የማትዘይሪኝ? የት ሄደሽ ነው የምትሉት ሁሉ ይኸውላችሁ፣ እኔ የሚውለው እንደዚህ ከእነዚህ ጋር እየተፋጀው ነው የሚውለው። አረቆኝ እስኪ ደረጃ እንዴት ናችሁ? ደህና ናችሁ አላችሁ? ናፍቃችሁኛል። በነገር ላይ ዛሬ አላየኋቸውም እና ዛሬ ውሏችን ይህንን ይመስል ነበር። ተውኝ አራርቁ እኮ በዚህ ሙቀት ላይ ይኸውላችሁማ፣ ተቃጠልኩ። ምን ይሻለኛል? ምን ትለኛላችሁ? እንዴት ናችሁ? ደህና ናችኋል? ግን የሰው ልጅ የምትጠብቁ ልጆች እግዚአብሔር ትዕግስቱን ይስጣችሁ። እውነቱን ስነግራችሁ መድኃኒዓለም ትዕግስቱን ይስጣችሁ። እውነት ትዕግስታችሁን ነው የሚያስጨርሱት ይሄ ልጆች፣ በተለይ ሴቷ። ወይኔ እናቴ ተውኝ፣ እግዚአብሔር እንደነግራችሁ አልችልም። ተቃጠልኩ፣ አረርኩ። መሞቴ ነው በዚህ ሁኔታ ከቀጠልኩት። ዘንድሮ መሞቴ ነው። ወይ አምላኬ እንደምን ይሻለኛል እና እላችኋለሁ። ወይ ፋንዶች ዛሬ ውሎ ይህን ይመስል ነበረ እና ላይክ እና ምንድነው የምታደርጉት? እንትን ማድረግ ሰብስክራይብ ማድረግ እንደምን ይሻለኛል። ይሁት ቀስም ብላችሁ ይሁት። ይሄ ነው የኔ ውሎ። ይሄ ነበረ እንግዲህ ፈጣሪ ይርዳችሁ። እውነቱን ስነግራችሁ በጣም ከባድ ነው። ልጅ የምትጠብቁት ልጆች እውነት በጣም ከባድ ነው። እውነት እግዚአብሔር ጥበቡን ይስጣችሁ። እውነት እግዚአብሔር አቅም ይሁንላችሁ። እንዴ እኔ እኮ እግዚአብሔር ነኝ እድሜ ከኔ ጋር የሚኖሩ ቢሆን እውነት በስመ አብ። አሁን ከቅርብ ጊዜ ወዲህ ነው የመጡት። ባለፈው ለአረፋ በዓል ነበር የመጡት። አንዴ እንሄዳለን ይላሉ፣ አንዴ አንሄድም ይላሉ። ወይ መሄዳቸው አልወሰኑም፣ ወይ እዚህ መቀመጣቸው ላይ አልወሰኑም። ከሁለቱም ወጥቶ እዚህ ናቸው ያለው። አባትየው የልጆች አባታቸው ውጭ ነው ያለው። እናትየው ደግሞ ሁሉንም ነገር ወደዚህ እናምጣና እዚህ እንስራ እያሉ ሁለቱም ጭቅጭቅ ላይ ናቸው ከቤተሰቦቹ ጋር። ምናምን ነገር ላይ ሁለቱም ገጠር ነው ቤታችን ነው የገጠር ቤት ነው ይሄ። ይህንን ይመስላል። በጣም ነው የሚያምረው። እውነቱን ስነግራችሁ በተለይ በምሽት ሲመሻ በጣም ነው የሚያምረው። በጣም እውነቱን ስነግራችሁ በጣም ያምራል። ቪው ምናምን በጣም ያምራል። ማታ ላይ መብራት አለው። የሆነ ድምቀት ምናምን አለ። ጸጥ ያለ መጨረሻ ያለው ሰፈር ነው። ሙቀቱ ግን ተውት፣ በጣም ይሞቃል። በጣም እውነቱን ስነግራችሁ በጣም ይሞቃል። ግን እንደዚህ ውሃ ምናምን ከላይ ነው እንጂ ዝም ብሎ መዋል አይቻልም። እዛ አትችሉም። በጣም ይሞቃል። ክረምትም ደግሞ እንደዛ በጣም ይቀዘቅዛል። በጣም ያው እኛ ዝም ብለን እንደዚህ ፕሮግራም ወይም እንደዚህ እንግዳም ሲመጣ ምናምን እሱንም ከስንት ከአምስት ሰዓት ከስድስት ሰዓት በኋላ ቤት ውስጥ ነው የምንቀመጠው። እስከዛ ውጭ አንችልም። በጣም ይሞቃል። እና እንደዚህ እንግዳ ምናምን ሲመጣ ነው እንጂ ገጠር የምንሄደው አንቀመጥም። ገጠር ቤታችን ነው የሚመጣ። እና ዛሬ ውሎ ይሄንን ይመስላል። ከነሱ ጋር እንደዚህ ስጨማለቅና ስጨፈለቅ ነው የዋልኩት። እስኪ ይሄንን ይመስላል። ማሮች ፍቅሮች ገቦ እርዱኝ። እንግዲህ ምን ልላችሁ አልችልም። አግዙ ኑ በላይክ እና ሾፕ በማድረግ ተባበሩ እላችኋለሁ። ማሮች ይሄንን ይመስላል። ውሎ ምን ትላላችሁ? ልጅ የምትጠብቁት ወይዬ በሉኝ እስኪ። ወይዬ በሉኝ። ልጅ የምትጠብቁት ብቻ ወይዬ በሉኝ እስኪ። እንደኔ ከእንደዚህ ጋር የምትቃጠሉት ወይዬ በሉኝ። እና ዛሬ ውሎ ይሄንን ይመስላል። አይዞሽ ደስትዬ፣ ባርችልኝ፣ ምረትዬ